ሰላም ዛሬ የሚገኘው እንግዲህ ሞን ሪል ስቴት እያስገነባ ያለውን አፓርትመንት ላስጎበኛችሁ ነው። ስለዚህ የቤትና የሱቅ ሀሳብ ላይ የሆናችሁ ሰዎች ጥሩ መረጃ ታገኛላችሁ ብዬ አምናለሁ። እስከመጨረሻው ድረስ ተከታተሉኝ። እሺ እንግዲህ እንደሚታወቀው ሞን ሪል ስቴት ይሄ የመጀመሪያ ስራው ነው። እንደ መጀመሪያ ስራ ግን በጣም ጥሩ ፕሮግረስ እያሳየ ያለ ነው። ሱቆችን ኦልሞስት ሙሉ በሙሉ አጠናቆ በቅርብ ጊዜ በነበረን የርክክብ ፕሮግራም ላይ ለደንበኞቹ አስረክቧል ማለት ነው። ደንበኞቹም ላይ የነበረው ፊድባክ በጣም ደስ የሚል ነው። በጣም ደስተኞች ናቸው። ተጨማሪም እንዲሁም የመኖሪያ ቤቶችንም ጨምረው ገዝተው የሄዱም ደንበኞች አሉ ማለት ነው። አሁን ላይ ደግሞ ተጨማሪ 3 ብሎኮች ለሽያጭ ይወጣሉ። ሶስት ወር ባልሞላ ጊዜ ውስጥ አንደኛ ላይ እየደረሰ ያለ ብሎክ አለን። ኤ3 ብለን የሰየምነው ብሎክ ማለት ነው። እንዲሁም ኤ2 እና ቢ ብለን የሰየምነው ደግሞ ሙሉ በሙሉ ኖሪያ የሆነ አፓርትመንት አለን። እሱም ላይ ከባለ 1 እስከ ባለ 3 መኝታ የያዘ ነው ማለት ነው። እንዲሁም በተጨማሪ ሱቅ የምትፈልጉ ደንበኞች ካላችሁ ሙሉ በሙሉ የተጠናቀቁ ሱቆች ከግራውንድ ጀምሮ እስከ 2ኛ ድረስ ሱቆችም አሉ ማለት ነው። ተመጣጣኝ የሆነ ጥሩ ፕራይስ ያላቸው ሱቆች ናቸው። መኖሪያ ቤቶችም ላይ በጣም ጥሩ የሚባል ዋጋ እና ቅድመ ክፍያውም 4% ብቻ ነው የሚጠበቅባችሁ ማለት ነው። ክፍያችሁን የምትከፍሉት ፕሮግረሱን በጠበቀ መልኩ ነው። ይሄም አንድ አድቫንቴጅ ነው ለእናንተ። እንደ ድርጅትም ደግሞ ምንም አይነት ትረስት እንዲኖራችሁ የሚያደርግ ነው ማለት ነው። ቅድመ ክፍያችሁ ማነሱ ምንም አይነት ፋይናንሻል ችግር እንደሌለበት የሚያሳይ ነው። ከትረስትም አንጻር ይሄ የመጀመሪያ ፕሮጀክቱ እንደመሆኑ በጣም ጥሩ ፕሮግረስ እያሳየ በጣም ጥሩ እንቅስቃሴ እያሳየ ያለ ድርጅት ነው። ከዛ በተጨማሪ ደግሞ የባንክ አማራጭ የምትፈልጉ 50% በሙዳራባ የባንክ አማራጭ ያመቻቻል ማለት ነው። የባንኩን አማራጭ የምትጠቀሙት 50%ቱን ቤታችሁን ከተረከባችሁ በኋላ እየኖራችሁበት ለባንክ ለ10 ዓመት የምትከፍሉት ይሄም አማራጭ አዘጋጅቷል ማለት ነው ድርጅቱ። ቤት እንዲኖራችሁ የምትፈልጉ በጣም ጥሩ አጋጣሚ ነው ብዬ አምናለሁኝ። ይችን እድል ብትጠቀሙባት ማለት ነው። በሙሉ ግቢው እንግዲህ ከ500 በላይ አባውራ ነው የሚኖርበት። እዚህ ጋር ሱቅን ብትገዙ ጥሩ የገበያ እንቅስቃሴ ይኖረዋል። እዚህ ጋር ግቢው ላይ ያለው ሰው ጥሩ ግብአት ይሆንላቸዋል ማለት ነው። ከ200 በላይ ሱቆች ይኖራሉ። እርስ በርሳቸውን ግብአት ናቸው። ፕለስ መንገዱ ዋና አስፋልት ዳር እንደመሆኑ ጥሩ የህዝብ ፍሎ ያለበት ነው። ይሄም አንድ ግብአት ነው ማለት ነው። እዚህ ጋር በዚህ አሁን ባለው ዋጋ መግዛት የምትችሉ ሰዎች ለወደፊት በጣም ተጠቃሚ የምትሆኑበት እድል ነው ያለው አሁንም ጀምሮ ማለት ነው። የህንፃውን ስሪ ደግሞ እስኪ በተወሰነ መልኩ እዚህ ጋር ላሳያችሁ፣ ተከተሉ። እሺ እንግዲህ የምትመለከቱት ስሪዲያችን ይሄ ነው። ይሄ እንግዲህ እዚህ ጋር ያሉ ሱቆች ሙሉ በሙሉ ተጠናቀው አሁን በዚህ ወር ውስጥ ስራ ይጀምራሉ። አክቲቭሊ ስራ የሚጀምሩ ናቸው ማለት ነው እነዚህ የምትመለከቷቸው። ይሄንን እንግዲህ ስትመጡ በአይናችሁ እዚሁ መሬት ላይ ያለ የምታዩት ነገር ነው ማለት ነው። ብሎካችን ኤ3 የምንለው ብሎካችን ይሄ ነው። ይሄንም እስከ 4ኛ ድረስ የኮመርሻል ነው። ከ5 ጀምሮ ነው የመኖሪያ ማለት ነው። በዚህኛው ያለውን ደግሞ ስንመለከት እዚህ ጋር ይሄ የምንመለከተው ቢ ብሎክ ብለን ሰይመነዋል። ይሄ ከታች ጀምሮ ሙሉ በሙሉ ሬዚደንሻል ወይም የመኖሪያ ብቻ ነው ማለት ነው። ከ80 ካሬ ጀምሮ እስከ 165 ካሬ አማራጮች አሉን ማለት ነው። እዚህ ጋር እይታው በጣም ምርጥ ነው። ወደ ዋና መንገድ ነው የሚያየው። በጣም ቆንጆ እይታ ያለው ነው ይሄኛውም ማለት ነው። እዚህ ጋር G+5 የሆነች ሞል አለችን። ይችኛዋ ሞላችንም እንግዲህ ግቢው ምንም አይነት ቤቶቹ የቪው እጥረት እንዳይኖራቸው ያግዛል። ፕለስ ደግሞ ጥሩ የገበያ እንቅስቃሴ ለማድረግም ምቹ ነው ማለት ነው። እዚህ ጋር G+5 የሆነ ሞል ይኖረናል። ይሄ ገና ለሽያጭ አላወጣ ነው። እንግዲህ አሁን ለሽያጭ ያወጣ ነው እነዚህን 4ቱን ብሎኮች የመኖሪያ ቤቶችንም የንግድ ሱቆችንም ያካተተ ማለት ነው። እነዚህን ነው እየሸጥን የምንገኘው። አሁን መሬት ላይ ያለውን ደግሞ አሁን ምን ደረጃ ላይ ደርሷል የሚለውን ደግሞ አሳያችኋለሁ ታች ግቢ ወርደን ማለት ነው። እሺ እዚህ ፊት ለፊት የምትመለከቱት ኤ2 ብሎክ ነው። ይሄኛው ደግሞ ቢ ፊት ለፊት ያለው። እዚህ ጋር ስንመጣ ኤ3 ብለን የሰየምነው አለ። ቤዝመንት ጨርሶ አንደኛ እየደረሰ ነው። ይሄኛው ደግሞ ሲ ብሎክ ማለት ነው። ይሄ ኦልሞስት ከ50% በላይ የሄደ ነው።
እና በካሬ ዋጋችን 77900 ነው። እንደምታዩት አካባቢ በጣም ደስ ይላል። ፕራይቬት ስኩል አለ፣ የሃይማኖት ተቋማት ዙሪያውን አሉ እና ከ80 ካሬ እስከ 165 ካሬ አማራጮች አሉን ማለት ነው። እስከ 30% ቅናሽ ደግሞ እናደርጋለን። እንደምታዩት በጣም ደስ ይላል። እዚህ ጋር እንግዲህ ኢንቨስት እንድታደርጉ ሪከመንድ እናደርጋችኋለን። የበለጠ መረጃ ከፈለጋችሁ ላይ በተቀመጠው ስልክ ደውሎ ሙሉ መረጃ መውሰድ ይቻላል።